ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ግሬድ 10 ሌሰን 3 የምናይ ይሆናል ማለት ነው። 1.3 ላይ ኢንስቲቱሽናላይዚንግ ዲሞክራሲን ማቋቋም የሚለው እና ላይ 1.31 ላይ ዴፊኒሽን ኦፍ ዲሞክራቲክ ኢንስቲቱሽን። ስለዚህ ዲሞክራቲክ ኢንስቲቱሽን ወይ ደግሞ ተቋማት ምን ማለት ነው የሚለውን እንይዝ። ያው የዲሞክራሲ ተቋማት ማን ነው ከታች የምናቸው ይሆናል። ሶ ዲሞክራቲክ ኢንስቲቱሽን አር ኢምፖርታንት ቱ ዲቨሎፕ ኤንድ ፕሮቴክት ዲሞክራሲ። ስለዚህ ዲሞክራቲክ ኢንስቲቱሽን ማለት እነዚህ ለምሳሌ ፖለቲካል ፓርቲ፣ ኢንተረስት ግሩፖች እንዲሁም ደግሞ ብራንች ኦፍ ገቨርንመንት የመሳሰሉ ናቸው። ስለዚህ እነሱ ደግሞ ዲሞክራሲን ለማሳደግ እና ለመጠበቅ ትልቅ ሚና ይጫወታሉ ነው። ዚስ ኢንስቲቱሽን ሰርቭስ ዘ ኢንተር ፖፑሌሽን ኦፍ ዘ ካንትሪ ዊዝ ኢኳሊቲ አንደር ዘ ሎ ማለት። ስለዚህ እነዚህ ተቋማት የሀገሪቷን ህዝቦች በእኩልነት በህግ ስር እንዲተዳደሩ ታደርጋለች ማለት ነው። ሶ ኢንስቲቱሽን ፕሮቫይድ ዘ ፍሬምወርክ ፎር ኢንዲቪጁዋል ኤንድ ሲስተም ቱ ፈንክሽን። ስለዚህ እነዚህ ኢንስቲቱሽኖች ለግለሰቡም ሆነ ለሲስተሙም እንዲሰራ ወይ ደግሞ በህጉን በተከተለ መንገድ እንዲሄድ ያግዛሉ ማለት ነው። ዘ ብሬክ ዳውን ሊድስ ቱ ብሬክ ዳውን ኦፍ ሶሻል ፈንክሽን ዛት ሚንስ ዲሞክራሲ ዊክንድ ዘ ሴንስ ኦፍ ጀስቲስ ኢዝ ኢንጌጅድ አንድ ኦፖዚሽን ሪኳየርድ ቱ ቢ ሰፕሬት። ስለዚህ እነዚህን ተቋማቶች መስበር ወይ ደግሞ የእነዚህ ተቋም አለመኖር ማለት ዲሞክራሲን ያዳክማል፣ እንዲሁም ደግሞ ፍትህ እንዳይኖር ያደርጋል። እንዲሁም ደግሞ በጣም ይሄ ምንድነው ያለመግባባት እንዲሁም ደግሞ ግጭቶች እንዲበዙ ያደርጋል ማለት ነው። if democratic institutions are strong they are respected and it becomes difficult to manipulate them ማለት። ስለዚህ እነዚህ ተቋማቶች ደግሞ ጠንካራ ከሆኑ እነሱ ይከበራሉ፣ እንዲሁም ደግሞ እነሱን ማኒፑሌት ማድረግ ወይ ደግሞ ኢንፍሉዌንስ ማድረግ ቀላል አይደለም። so the enable the honest to survive in strong institutions corruption is an aberration but when they are weakened it becomes generalized ማለት። ስለዚህ በጣም እነዚህ ጠንካራ ከሆነ ወይ ደግሞ የሚኖሩ ከሆነ ዲሞክራሲና አይኖርም፣ ያለበለዚያ ግን ሙስናም የሚስፋፋ ይሆናል ነው። corruption leads to individualization, illegality becomes acceptable and the collective interest suffers ማለት። ስለዚህ ሙስና ደግሞ አንደኛ ግለኝነትን ያሰፋል፣ ሌላ ደግሞ እንዲሁም ደግሞ ኢሌጋል የሆኑ ነገሮች እንዲስፋፉ ያደርጋል። እንዲሁም ደግሞ ይሄ የጋራ የሆኑ ጥቅሞች ሌላው ለግል ጥቅም እንዲውሉና ለመሳሰሉ ነገሮች እንዲከሰቱ ያደርጋል። ሌላ ደግሞ 1.32 ላይ ዲሞክራቲክ ኢንስቲቱሽን እንደ ዜር ፈንክሽን የዲሞክራሲ ተቋምና እንዲሁም ደግሞ ፈንክሽናቸው ወይ ደግሞ ስራቸው ምንድነው? we need institution because the institution take decision and make rules and regulation for proper administration ማለት። ስለዚህ ተቋማቶችን እንፈልጋለን ለምክንያቱ ምንድነው ካልን ውሳኔዎችን እንዲወስኑ እንዲሁም ደግሞ ህጎች ራሱ መሬት እንዲይዙ ወይ ደግሞ ህጎችን እስከማውጣት ድረስ እንዲሁም ደግሞ ሬጉሌሽኖችንም እንዲሰሩ ያደርጋል ወይ ደግሞ ያግዛል ያ ለአስተዳደር ማለት ነው። ለምሳሌ እዚህ ውስጥ ማን አለ ብለናል? ዲሞክራቲክ ኢንስቲቱሽን ውስጥ ብራንች ኦፍ ገቨርንመንት አለ። ለምሳሌ ብራንች ኦፍ ገቨርንመንት እና ሌጂስሌቲቭ ማን ወይ ደግሞ ህግ አውጪ አካል ማለት ነው። they provide an opportunity to wider set of people to be considered to reach any decision. So the institution not only take the decision but also implement to get required purpose ማለት። ስለዚህ እንዲሁም ደግሞ ህጉን ማውጣት ብቻ ሳይሆን ህጉም እንዲተገበር ወይ ደግሞ ያደርጋሉ ወይ ደግሞ ህጉንም ይተገብሩታል። ለምሳሌ እዛ ውስጥ ማን አለ? ስሪ ብራንች ኦፍ ገቨርንመንት፣ ሌላ አንዱ ሌጂስሌቲቭ ነው፣ ከዛ ኤክስኪዩቲቭ። ስለዚህ እነሱ ኢምፕሊመንት እነሱ ፈንክሽናቸው ምንድነው ካለ ኢምፕሊመንት ዘ ሎው ነው። ስለዚህ ያን ነው እያለ ያለ ሰው ዲሞክራቲክ ኢንስቲቱሽን ዛት ፋሲሊቴት እና ፕሮሞት ዘ ኦፕሬሽን ኦፍ ዲሞክራሲ። ስለዚህ እነዚህ የዲሞክራሲ ተቋማቶች ዲሞክራሲ መሬት እንዲይዝ እንዲሁም ደግሞ ዲሞክራሲ መጠበቅና እንዲሁም ደግሞ ዲሞክራሲ በደንብ እንዲሰራ ትልቁ ሚና መጫወት ነው። እነዛ ኢንስቲቱሽኖች ማለት they are those institutions that make democracy to work ማለት። ስለዚህ ዲሞክራሲ እንዲሰራ የሚያደርጉ ናቸው ነው ብለናል። some of the democratic institutions include independent national electoral commission, political party, pressure groups, armies of government, human rights commission, press institutions, police commission ኦብጁዝማን ኢቲሲ ማለት። ስለዚህ እነዚህ ዲሞክራቲክ ኢንስቲቱሽን የሚባሉ ናቸው። ግን እዚህ ላይ ያስቀመጠው ጥቂቶቹን ስለሆኑ እንያቸው፣ በአንድ ያስቀመጣቸው ጥቂቶቹን ስለሆኑ ሁሉንም አላስቀመጣቸው ማለት ነው። የመጀመሪያው ኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን ነው። ኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን is a corporate body charged with the responsibility of organizing, conducting and supervising election into electoral office in the country ማለት። ስለዚህ ኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን የምንለው ደግሞ ኃላፊነቱ ምንድነው ካለን ምርጫዎችን ኦርጋናይዝ የማድረግ እንዲሁም ደግሞ ምርጫዎችን ማካሄድ እንዲሁም ደግሞ ሱፐርቫይዝ የማድረግ ትልቁ ስራ ነው ማለት ነው የሀገሪቷን ምርጫ። ስለዚህ ፈንክሽኑን እንመልከት። ለምሳሌ ኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን አር ዘ ፎሎዊንግ ፈንክሽን። እነዚህ ፈንክሽኖች አሉት ወይ ደግሞ ስራው ይሄ ነው። የመጀመሪያ ኮንዳክት ኤሌክሽን ነው፣ ምርጫ ማካሄድ ነው። ከዛም ኮንዳክት ሪፈረንደምስ እና ፕሉሲሊቲ፣ ሌላ ደግሞ ሪፈረንደሞችን ማካሄድ ማለት ለምሳሌ የሆነ አካባቢ ላይ ህዝብ ባይግባባ ምንድነው ሪፈረንደም ያደርጋል ወይ ደግሞ አንዳንድ ሀሳቦች ላይ
ሪፈረንደም ማካሄድ ማለት የአብዛኛውን ሀሳብ መውሰድ መቻል ማለት ነው። ስለዚህ ያንን ያደርጋል። ሌላ ደግሞ የምርጫ ቦታዎች ላይ ሬጂስተር ቮተሮች እንዲሁም ደግሞ መራጮችን ይመዘግባል። ሌላ ደግሞ ሊሚትስ ኮንስቲትዩንሲ ኦር ዲዩነር ካውንቲ ኢንቱ ኮንስቲትዩንሲ ማለት ስለዚህ ሌላ ደግሞ መከፋፈል የምርጫ ቦታዎች ለምሳሌ እዚህ ጋር እስከዚህ ይሄ አካባቢ መሆን አለበት፣ እስከዚህ ይሄ አካባቢ መሆን አለበት፣ ወይ ደግሞ በዚህ ሰዓት ይሄ እዚህ አካባቢ ላይ መካሄድ አለበት ዋቴቨር ማለት ነው። ሌላ ደግሞ ሬጂስተር ፖለቲካል ፓርቲ እንዲሁም ደግሞ ፖለቲካል ፓርቲዎችን የመመዝገብ እንዲሁም ደግሞ ሌላ ደግሞ ፕሮቫይድስ ኤሌክቶራል ኦፊስ ኤንድ ማቴሪያልስ ሌላ ደግሞ የምርጫ ቢሮዎችን እንዲሁም ደግሞ ለምርጫ የሚያስፈልጉ ማቴሪያሎችንም የማቅረብ ስራው ነው ማለት ነው። ሌላም ፊክስድ ኦፍ ዴት ኤሌክሽን ነው የምርጫ ቀኑን የመወሰን ኃላፊነቱን አለበት ማለት ነው። ሌላም ፕሮቫይድ ሴኩሪቲ አት ዘ ፖሊንግ ስቴሽን ሌላ ደግሞ የምርጫ ቦታ ላይ ሴኩሪቲ ማስቀመጥ መቻል ማለት ነው። ወይ ደግሞ የሰላም ጠባቂዎችን ማስቀመጥ መቻል ሌላ ኤዱኬት ዘ ኤሌክቶሬት ማለት ነው። ሌላ ደግሞ መራጮችን ስለ ምርጫ የማስተማር ግዴታ ኃላፊነት አለበት። ሁለተኛ ደግሞ ፍሮም ዲሞክራቲክ ኢንስቲትዩሽን ዘ አዘር ዋን ኢዝ ዋት ሰከንድ ዋን ፖለቲካል ፓርቲ ናቸው። ፖለቲካል ፓርቲ አር organized group of individuals who share the same ideology, beliefs and interests and who seek to win election and control the state power and machinery of government ነው። ስለዚህ ፖለቲካል ፓርቲ የምንለው የግለሰቦች ስብስብ ሊሆን ይችላል ወይ ደግሞ የሆነ ግሩፕ ናቸው። እነሱ ደግሞ ተመሳሳይ አይዲዮሎጂ ያላቸው ሀሳብ ያላቸው እንዲሁም ደግሞ ፍላጎት ያላቸው ናቸው። ፍላጎቱ ምንድነው ካለን ምርጫውን አሸንፈው ስልጣን መያዝ መቻል ነው። በቃ ስለዚህ ማለት ስልጣን ለመያዝ ነው ፖለቲካል ፓርቲዎች የተመሰረቱት ማለት ነው። እሺ ስለዚህ ፈንክሽኑ ምንድነው ካለን ፖለቲካል ፓርቲ ፐርፎርም ዘ ፎሎዊንግ ፈንክሽን እነዚህ ፈንክሽኖች ናቸው። የመጀመሪያ ሰርቭ ፎረም ናሽናል ዩኒቲ ኤንድ ሙቹዋል አንደርስታንዲንግ ሌላ ደግሞ አንደኛው የመጀመሪያው ምንድነው አገሪቷ ወደ አንድነት እንዲመጣ ወይ ደግሞ የመግባባት ደረጃ ላይ እንዲደርስ ማድረግ ማለት ነው። ሌላ ደግሞ ኤዱኬት ሜምበርስ እና ጀነራል ፓብሊክ ሌላ ደግሞ እነሱም እዛ ጋር ስለ ምርጫ ያስተምራሉ ብለናል። ስለ ምርጫ እነዚህ ያስተምራሉ ብለናል። እነዚህ ደግሞ አባላቶቹን ያስተምራሉ። እኔ ደግሞ ህዝቡንም ማስተማር መቻል ነው። ስለ ምርጫ ሊሆን ይችላል፣ ስለ መፍትሄዎች ሊሆን ይችላል። ዋቴቨር ማለት ሌላ ሰርቬ ማሽነሪ ፎር ሪክሩትመንት ኦር አፖይንትመንት ሌላ ደግሞ የእጩዎች ምንጭ ነው። ወይ ደግሞ እጩዎች ከዛ ውስጥ የተለያዩ ሰዎች ከዛ ውስጥ እንዲመነጩ ያደርጋሉ ማለት ነው። የሊደሮች ማለት ነው። ሊደር ሰርቭ ሊንክ ቢትዊን ዘ ፒፕል ኤንድ ገቨርንመንት እንዲሁም ህዝቡንና መንግስትን የማገናኘት አቅም ወይ ስራ አላቸው። ሌላ ኢንሹር ፖለቲካል ስታቢሊቲ ኢን ዘ ገቨርንመንት ሌላ ደግሞ የፖለቲካል ስታቢሊቲ እንዲኖር ያደርጋሉ። አሎ ፎር ሃርሞናይዜሽን ኦፍ ሴኩላር ኤንድ ዳይቨርሲፋይድ ኢንተረስት እንዲሁም ደግሞ የተለያዩ ፍላጎቶች ይኖራሉ፣ የተለያየ ሴክሽኖች ይኖራሉ። ስለዚህ እነሱ ምንድነው ሃርሞናይዝድ ወይ ደግሞ እንዲግባቡ ያደርጋሉ። ኢንሹር ዘ ፓርቲ ኢን ፓወር ኢዝ አካውንታብል ቱ ዘ ኤሌክቶሬት ትሩ ኮንሴኪዩቲቭ ኮንክሪቲዝም ማለት ሌላ ደግሞ ስልጣን ላይ ያለው ፓርቲ ኃላፊነት እንዲሰማውና ወዘተ እንዲፈጠር ያደርጋሉ። ስለዚህ እነዚህ የፖለቲካል ፓርቲ ኃላፊነቶች ናቸው። ሌላ ደግሞ ፕሬዠር ግሩፖች ናቸው። ሂር ፕሬዠር ግሩፕ is an organized body of seeking to influence government policy and promote the interest of their members the interest of their members ማለት ነው። ስለዚህ እነዚህ ደግሞ ኦኬ የተቀናጁ የህዝብ አካል ሆኖ እነሱ ደግሞ ምንድነው የገቨርንመንት ፖሊሲ እና እንዲሁም ደግሞ የራሳቸውን የግሩፓቸውን ሜምበሮች ወይ ደግሞ ሜምበራቸው ምንድነው ኢንተረስት ለማስጠበቅ እና እንዲሁም ደግሞ ገቨርንመንት ፖሊሲን ኢንፍሉዌንስ ለማድረግ ነው የተቋቋሙት ማለት ነው። ሌላ ደግሞ ፋንክሽናቸው ምንድነው ፕሬዠር ግሩፕ አር ዘ ፎሎዊንግ ፋንክሽን ወይ ደግሞ እነዚህ ፋንክሽኖቹ ናቸው። መጀመሪያ ኦፊሰርስ ዩዝፉል ፒስ ኦፍ አድቫይስ ኤንድ ሰጀሽን ሌላ ደግሞ አንደኛ ምንድነው ኦፈርስ ዩዝፉል ፒስ ኦፍ አድቫይስ ኤንድ ሰጀሽን የመጀመሪያ ምክር ይሰጣሉ ማለት ነው። የተለያየ ምክሮች ይሰጣሉ እንዲሁም ደግሞ አስተያየቶችን በመስጠት ነገሮች እንዲቀየር ወይ ደግሞ እንዲስተካከል ያደርጋሉ። ሄልፕ ቱ ፕሮሞት ኢኮኖሚክ ስታቢሊቲ የኢኮኖሚ መረጋጋት እንዲመጣ ትልቅ ሚና ይጫወታሉ። እንዲሁም ፕሮቫይድስ ኤንድ ፕሮሞትስ ሰርቴን ጀነራል ዌልፌር ሰርቪስ ቱ ዘ ፐብሊክ ማለት ሌላ ደግሞ እንዲሁም ደግሞ የተለያዩ ሄልፕ ፕሮቫይድስ ኤንድ ፕሮሞትስ ሰርቴን ጀነራል ዌልፌር ኦፍ ሰርቪስ ቱ ፐብሊክ ማለት የተለያዩ ሰርቪሶች ፕሮሞት ያደርጋሉ፣ ፕሮቫይድ ያደርጋሉ ያላቸውን ነገር ማለት ነው። ሌላ ደግሞ ኤዱኬት ሜምበርስ ኤንድ ፐብሊክ ናሽናል ኢሹስ ኤንድ ፋንዳሜንታል ሁማን ራይትስ ማለት ነው። ሌላ ደግሞ ሜምበሮችን ኤዱኬት ያደርጋሉ፣ እነዚህን ደግሞ ያስተምራሉ። እንዲሁም ደግሞ ህዝብንም በናሽናል ኢሹ ላይ የራሳቸው ሜምበር ሆነ ህዝቡንም ምንድነው ስለ ሀገር ጥቅም ያስተምራሉ። እንዲሁም ደግሞ ስለ መፍትሄ ያስተምራሉ ማለት ነው። አክት አስ ሊንክ ቢትዊን ፒፕል ኤንድ ዘ ገቨርንመንት ማለት ነው። እንዲሁም ደግሞ ህዝብና መንግስትን የማገናኘት ትልቅ ሚና ይጫወታሉ። እነዚህ ማለት ነው አክት አስ ዋች ዶግ ኦቨር ፐብሊክ ፖሊሲ እነዚህ ይሄ ማለት ደግሞ ምንድነው ዘብ እንደመቆም ማለት ነው። ስለዚህ ለህዝብ ጥቅም ዘብ የቆሙ ናቸው። ሌላ ደግሞ አክት አስ ዋች ዶግ ኦቨር ፐብሊክ ፖሊሲ ማለት ነው። ሌላ ስለዚህ ለምንድነው ለህዝብ ፖሊሲ ምንድነው ዘብ የቆሙ ናቸው። ሌላ ደግሞ ሰፖርትስ ካንዲዴትስ እና ፖለቲካል ፓርቲ ቱ ዊን ኤሌክሽን ሌላ ደግሞ እጩዎችን እና እንዲሁም ፖለቲካል ፓርቲዎችን ምርጫ እንዲያሸንፉ ሰፖርት ያደርጋሉ ወይ ደግሞ ድጋፍ ይሰጣሉ። አክት አስ ማን ፓወር ባንክ ፍሮም ዌር ገቨርንመንት ካን ድሮ ኤክስፐርት ቱ ሰርቭ ኢን ዘ ገቨርንመንት ሌላ ደግሞ በጣም ባንክ ቦታ ተብሎ የሚታወቁ ናቸው። ያ ማለት ብዙ ኤክስፐርቶች ወይ ደግሞ ብዙ ትልቅ ተጽዕኖ ፈጣሪዎች ከዚህ እየወጡ ወደ ገቨርንመንት ውስጥ እንዲገቡ ትልቅ ሚና ይጫወታሉ ማለት ነው። እነዚህ
ሌላ አራተኛ ደግሞ እዚህ ጋር ካስቀመጠው ውስጥ ብራንችስ ኦፍ ገቨርንመንት ነው። ስለዚህ እነዚህም የዲሞክራቲክ ኢንስቲትዩሽን ተብለው ይታወቃሉ። ፎር ዲሞክራሲ ቱ ወርክ ኦር ትራይቭ ዘ ፈንክሽንስ አክቲቪቲስ ኤንድ ፐርሰናል ኦፍ አርምስ ኦፍ ገቨርንመንት ዛት ሚንስ ኤክዚኪዩቲቭ ሌጅስሌተር ኤንድ ጁዲሻሪ መስት ቢ ሴፓሬትድ ማለት። ስለዚህ ይሄ ገቨርንመንት በስትክክል እንዲሰራ ወይ ደግሞ ዲሞክራሲ መሬት እንዲይዝ እነዚህ የብራንች ኦፍ ገቨርንመንት ምን መሆን አለበት? ኢንዲፔንደንት መሆን አለባቸው። እንዲሁም ደግሞ ለየብቻ ተነጣጥሎ መቀመጥ መቻል አለባቸው። ማለት አንዱ በአንዱ ላይ ጣልቃ መግባት የለበትም። እነሱ ያው እነማን ናቸው ብለናል ቅድም? ሌጅስሌቲቭ፣ ኤክስኪዩቲቭ እና ጁዲሻሪ ማለት ነው። ስለዚህ ሌጅስሌቲቭ ምንድነው ብለናል? ሜክ ሎው ነው። ኤክስኪዩቲቭ ደግሞ ኤክስኪዩት ኦር ኢምፕሊመንት ዘ ሎው ነው። እንዲሁም ደግሞ ጁዲሻሪ ማለት ኢንተርፕሬት ዘ ሎው ነው። ስለዚህ ይሄ ነው ማለት ነው ትልቁ ሚናቸው። ውድ ቤተሰቦች እንግዲህ ለዛሬ እዚህ ጋር ይብቃና ቀጣይ ሌሰን 4 ሮል ኦፍ ዲሞክራሲ ፎር ሶሻል ትራንስፎርሜሽን የሚለውን የምንቀጥል ይሆናል። ለዛሬ እዚህ ጋር ይብቃን። መልካም ጊዜ